ወራህመቱላሂ ወበረካቱ። እንግዲህ ቢወለድ ነው ጉዱ የጁጃ አይነት ይበቃል አንዱ ይላችኋል። በቃ እና ስላችሁ ነው ጁጃና ፊዮሪ ሊፋለሙ ማለት ሊቦከሱ ቀን ቦታ ሰዓት ቆጥረው ተቀጣጥረዋል ማለት ነው። ካላደማሁሽ ካላደማሽኝ ካልቦከስኩሽ ካልቦከሽኝ አንከባበርም ብለዋል። እንግዲህ መጨረሻውን የምናየው ነው። እኔ ወደ በኋላ ላይ የሆነ ቪዲዮ ደግሞ አኑርላችኋለሁ አሳያችኋለሁ ማለት ነው። ፈሽ ሳቅ በሳቅ የሚያደርግ ማለት ነው። እኔ እዚህ ፊልም ላይ የታዘብኩት ነገር ቢኖረኝ ክፉ ሰው ምንም ነገር አይሆንም። ክፉ ሰው ምንም ነገር አይሆንም። ክፉ ሰው ምንም ነገር አይሆንም። ክፉ ሰው ምንም ነገር ቢሆን ጸጋ ትወጣ ነበረ ወይ ጸጋ የሆነ ነገር ትሆን ነበር። ምክንያቱም የማትጠነስሰው ነገር መጥፎ ነገር የላትም። በቃ የሆነ ብቻ ሰው ተንኮል ሊያድርጋት ሰውን ለመበቀል ነው የምትፈልገው። ብቻ ሰው የሆነ ነገር ያድርጋት ሰውን ለመጉዳት ነው የምትፈልገው። አሳቧ ሁሉ ተንኮል ነው ያኔና መጥፎ ሰው ምንም ነገር እንደማይሆን ያወቅኩት የተረዳሁት በቃ በዚች በጸጋ ነው ማለት ነው። ደህና ሰው ፈተና እንደሚበዛበት ችግር እንደሚያገኘው ችግር እንደሚበዛበት የተረዳሁት ደግሞ በፊዮሪና በቤዛ ወይ መልካም ልብ አላቸው እነሱ። ነገር ግን ያው እንደ ፊልም አልኩ ከተወሰደ የፊልሙ ዋና መሪ የሚባሉት ጸጋ ናት ማለት ይህን ሁላ እሷ ባትጣላቸው እሷ ሴራ ባትጠነስስ ምንም ለፊልም ቢሆንም ደስም ባይልም ነገር ግን የፊልሙ ማካሄጃ ሆናለች ማለት እሷ ያን ሁላ ነገር ባታመጣ እሷ እንደዚህ ባታረግ እሷ ተንኮል ባትሰራ ፊልሙ ሊቋረጥ ይችላል ወይም ደግሞ ላይቀጥል ይችላል ማለት ያው አለኩል ሐል እሷ የፊልሙ ማካሄጃ ያው ፓናዶል ባሏት ራስ ምታት በቃ እሷ ትችላለች። ያው ግን ያው አለቅጥ ተንኮል ሲበዛ እንደው ለእይታም ጥሩ አይደለም። ከመጀመሪያ እስከ አሁን ድረስ እስከ ተከታተልኩበት ድረስ እሷ የገባችበት ሰዓት ድረስ አንድ ኸይር ስራና መልካም ስራ እሷ ስትሰራ ይሆን ጥሩ አለኩል ሐል ጥሩ ስትሰራ ነው ያላየውም። ሁሉ ጊዜም በየቦታው በየሰዓቱ በየገባችበት ቪዲዮ ተንኮልና ነገር ነው የምትሰራው። ግን ያን ነገር ትንሽ ቀነስ ብታደርገው አሪፍ ነበረ። ብቻ እኔ አሁን የቸኮልኩት የፊዮሪንና የቾቻን መጨረሻ ማየት በቃ አቦ ሲቧከሱ ማየት ደስ ይላል። እስኪ ወደ ቪዲዮ ትርቴ ምን ሆነሽ ነው የቆዘምሽው? ኧረ እባክሽ ቦቼ እኮ ነኝ። እንኳን ቆዝመሽ ይቅርና ማለት ነው እያሰብሻለሽ ነው እንኳን ማግለጭ ምን ሆነሽ ነው? ለነገሩ አንተ ምን አለብህ ተጫውትብኝ እንጂ ቆይ ተረታይ ምንድነው? እኔ እንዴ ያስደበርኩሽ? አንተን ያስደበርከኝ ምን አድርጌ? ምን ያላደረከኝ ነገር አለ? ባለፈው ለኔ ስዘፍንልኝ የነበረውን ዘፈን ለዛ ጄሪ ለምትባል ስዘፍንላት ሰማ። ዲታ ያነሱ ነው እንዴ? ምን ችግር አለው? አላንቆረቁርልሽም እንዴ? አሁን ደግሞ እኔ በሌለውበት ጠብቀህ ለሷ ማርዘና ብያልክ እንደዘፈንክላት ሰምቻለሁ። ተረታይ እሱን ደግሞ እሺ ማን የተቀደደልሽ? ማንስ ቢቀደድልኝ አንተ ምን አገባ? ተረታይ ምን ሆነሻል? የደበረችኝ ዘፈን ስላልዘፈንኩልሽ ከሆነ ማን የደጋግምኩ ዘፍንልሻለሁ። ሙጭ እኔ እንደሱ አይደለም የምፈልገው። ተረታይ ታዲያ ምንድን ነው? ለሷ ልጅ ምንም አይነት ዘፈን እንድዘፍንላት አልፈልግም። እንዴ ማለት ለምን? በቃ መስፈንም ካለብህ ለኔና ለኔ ብቻ እንድዘፍንልኝ ነው የምፈልገው። ምን ዋጋ አለው? አንቺ እኮ ለኔ ምንም ፍላጎት የለሽም። እሱ እንዴት አወቅህ? የኔ ቦቼ አረ ተረታይ ምንድን ነው የምታቀላልጂ? ምን ላድርግ? የሴትነት ወጉ ይዞኝ ቢግደረደር አንተ ግን ምንም ሊገባቸው ዛሬ የሆነ ነገር እየሞቀኝ ነው። ምንን ነው የሞቀ? እሱ እንኳን ይቅርብሽ። ይኸውልህ ከዚህ በኋላ ግን ለእሷ ልጅ ምንም አይነት ዘፈን የምትዘፍንላት ከሆነ የኔና አንተ ነገር ያበቃል። ምን ዘፈን ለእሷ ልዘፍን? እኔ አልዘፍንም። ሲጀመር እኮ አንቺ ተረታይ እኮ ነሽ። ጎሽ የገባት በቃ አሁን ክላስ ስላለኝ መግባት አለብሽ። ባይ ዛሬማ በቃ ሌሊቱም አይነጋልኝም።
ሀዋይቢ እንግዲህ የቦቸራን እና የሄርሜላን ታሪክ አሳይቻችኋለሁኝ። በነገራችን ላይ ቦቸራ በጣም ነው የሚያዝናናው፣ ያስቃልም ያዝናናልም። እንግዲህ እሷና ደግሞ ጓደኛዋ ህልክ ተጋብተዋል። የእነሱንም ጉዳይ የምናይ ይሆናል፣ ወደፊት የምናየው ይሆናል። እንግዲህ አለኩልህለም ቤተሰብ ለቤቴ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በላይክ ቪዲዮውን ጀምሩት። ሰላም አለይኩም።